እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትስአፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በስታር ቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። በዛሬው ዕለት መነጋገሪያ ሆነው ከዋሉ ዓለም አቀፍ ጉዳዮች መካከል እስራኤል በሊባኖስ፣ ሩሲያ በዩክሬን የሚፈጽሙት ጥቃት ተጠናክሮ መቀጠሉን የሚያመለክቱ ይገኙበታል። አብራችሁን ቆዩ። የእስራኤል ጦር በደቡብ ሊባኖስ ማምሻውን ሰፊ የአየር ድብደባ መፈጸሙ ተነገረ። እስካሁን በተፈጸመው ጥቃት ከ3 በላይ ሕንፃዎች ሲወድሙ በአካባቢው ከፍተኛ ጢስ እየታየ መሆኑን ዘገቦች አመልክተዋል። ቀደም ሲል እስራኤል በደቡብ ሊባኖስ በፈጸመችው የአየር ጥቃት 13 ሰዎች መገደላቸው ተነግሯል። የሊባኖስ መንግስት ባወጣው መግለጫም በፍልስጤም የስደተኞች ጣቢያ አቅራቢያ በተፈጸመው የእስራኤል ጥቃት ከተገደሉት ሌላም በርካታ መቁሰላቸውን ገልጧል። የእስራኤል ጦር ኃይል ግን የሐማስ አባላት ማሰልጠኛ ጣቢያን ነው የመታሁት ብሏል። ሐማስ በእስራኤል ላይ ጥቃት ለመፈጸም እቅድ የሚያወጣበት ጣቢያ መሆኑን ሐማስ የሐሰትና የፈጠራ ወሬ ነው ሲል ውድቅ አድርጓል። ከሄዝቦላህ ጋር ተኩስ አቁም ከተደረሰ ወዲህ እስራኤል በሊባኖስ የአየር ድብደባ በየጊዜው እየፈጸመች ሲሆን አብዛኛው ድብደባም በሄዝቦላህ ይዞታዎች ላይ ያነጣጠረ መሆኑን ትገልጻለች። ሐማስ በሊባኖስ የፍልስጤማውያን ጣቢያ ምንም አይነት ወታደራዊ እንቅስቃሴ የለኝም፣ አሁን እስራኤል ኢላማ ያደረገችው ግልጽ የስፖርት ሜዳ ነው በማለት አስተባብሏል። ማምሻውን ዘግይቶ በወጣም ዜናም የእስራኤል ጦር በዚያው ደቡብ ሊባኖስ አዲስ ዙር የአየር ጥቃት መክፈቱን ይፋ አድርጓል። በአካባቢው የሁለት መንደሮች ነዋሪ ለቆ እንዲወጣ ማስታወቂያ ካስነገረ በኋላ ነው ድብደባው የተጀመረው ብሏል። ሄዝቦላህ በበኩሉ የእስራኤልን ጥቃት የሊባኖስን ሉዓላዊነት በግልጽ የጣሰ ነው ሲል አውግዟል። ሩሲያም በምዕራብ የዩክሬን ከተማ በፈጸመችው የድሮንና የሚሳኤል ጥቃት 25 ገደማ ሰዎች መገደላቸውን የዩክሬን ባለስልጣናት አስታወቁ። ከሩሲያም አስከፊ ድብደባዎች አንዱ ነው በተባለው በዚህ የምዕራብ ጥቃት ከሞቱት ሌላም 70 የሚጠጉ ሰዎች መቁሰላቸውን ባለስልጣናቱ አመልክተዋል። ሕፃናት ልጆች እንደሚገኙበት በሰሜናዊ ካርኪቭና ሌሎች 2 ከተሞችም በሩሲያም የድሮንና የሚሳኤል ውርጅብኝ ከ30 በላይ ሰዎች መቁሰላቸውና በተለያዩ የሀገሪቱ ክፍሎች የኃይል መቋረጥ ማጋጠሙ ተነግሯል።
በዚህኛው ጥቃት ሩሲያም ከ500 በላይ ድሮኖችና ሚሳኤሎች መተኮሷን ፕሬዝዳንት ዜሌንስኪ አስታውቀዋል። በሰውና ንብረት ላይ ከፍተኛ ጉዳት መድረሱንና በአንዳንድ አካባቢዎች ነዋሪዎች መፈናፈኛ ማጣታቸውን ፕሬዝዳንቱ ባጋሩት ቪዲዮ አንድ ሕንፃም በ3ኛና 9ኛ ፎቅ መካከል ተመትቶ በመፍረሱ በሕንፃው የነበሩ በርካታ ሰዎች መፈናፈኛ አጥተው እንደሚገኙ፣ ምን ያህል እንደሞቱና እንደቆሰሉ እንደማይታወቅ የዩክሬን መሪዎች አመልክተዋል። የዛሬው የሩሲያ ጥቃት ዩክሬን የረጅም ርቀት ሚሳኤል በሩሲያ ወታደራዊ ኢላማዎች ላይ መፈጸሟን ባስታወቀች ማግስት የተካሄደ ነው ተብሏል። ይህ በእንዲህ እንዳለ ፕሬዝዳንት ቭላድሚር ዜሌንስኪ ዛሬ ቱርክ ዋና ከተማም አንካራ መግባታቸው ታውቋል። በአሜሪካው መሪ የሰላም ዕቅድ ላይ ከቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ጋር ሲነጋገሩ አሜሪካና ሩሲያ በድብቅ በዩክሬን የሰላም ዕቅድ ላይ እየሰሩ ነው ስለመባሉ የሩሲያ ቃል አቀባይ ዲሚትሪ ፔስኮቭ በጋዜጠኞች ተጠይቀው በዝምታ ማለፋቸው ታውቋል። ዜሌንስኪ ሁለት የአሜሪካ ከፍተኛ ወታደራዊ ባለስልጣናትን ነገ በኪየቭ እንደሚያነጋግሩ የተለያዩ ዘገቦች አመልክተዋል። ፕሬዝዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ ከፍተኛ የአሜሪካ ወታደራዊ ባለስልጣናት ወደ ኪየቭ ሲጓዙ ያሁኑ ለመጀመሪያ ጊዜ ነው። በሌላ ዜና የሩሲያ ድሮን ዛሬ ጠዋት በሩማንያ የአየር ክልል መብረሩን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። በምላሹም የሩማንያና የጀርመን አየር ኃይል አውሮፕላኖች ድሮኑን መተው መጣላቸውንና የት እንደወደቀ አለመታወቁን ገልጧል። ፖላንድ በበኩሏም ሩሲያ በምዕራብ ዩክሬን ለፈጸመችው ጥቃት ምላሽ የጦር ጀቶቿን በተጠንቀቅ ማቆሟንና 2 አውሮፕላን ጣቢያዎች በጊዜያዊነት እንዲዘጉ ማድረጓን አስታውቃለች። የአውሮፓ ሀገራት ለዩክሬን የረጅም ርቀት ጦር መሳሪያ ሳይሰጡ እንደማይቀር በሌላ በኩል የጀርመን ቻንስለር አመልክተዋል። ኢራን በመንግስታቱ ድርጅት የጸደቀውን የፕሬዝዳንት ትራምፕን የጋዛ ሰላም ዕቅድ ውድቅ ማድረጓ ተነገረ። የሰላም ዕቅዱ የመንግስታቱን ድርጅት ማዕከላዊ ሚና ጨርሶ የዘነጋ ነው ብሏል የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም። የፍልስጤማውያንን ተጨባጭ መብቶች በተለይም ራስን በራስ የማስተዳደርና ነፃ መንግስት የማቋቋም መብታቸውን የሚጫን እንደሆነ ገልጧል። ጋዛን በኃይል የመቆጣጠርና ህገወጥ የመሬት ክፍፍል አደገኛ ውጤት ያስከትላል በማለት አስጠንቅቋል። 20 ነጥቦች ያካተተውን የፕሬዝዳንት ትራምፕ የጋዛ የሰላም ዕቅድ የጸጥታው ጥበቃ ምክር ቤት ደግፎ ውሳኔ የሰጠ ሲሆን ይህም ዓለም አቀፍ አረጋጊ ኃይል በጋዛ ሰርጥ እንዲሰማራ የሚፈቅድ ነው ተብሏል። ውሳኔው የጋዛን ተኩስ አቁም ለማጠናከር ወሳኝ እርምጃ ነው በማለት የመንግስታቱ ድርጅት ዋና ጸሐፊ መግለጻቸው ይታወሳል። እንዲሁም ሐማስ የፍልስጤማውያንን መብቶችና ጥያቄዎች አላሟላም በማለት ውድቅ ማድረጉ ይታወቃል። ቀደም ሲል በጋዛ የሽግግር አስተዳደር እንዲመሰረት ያደርጋል የተባለው የዓለም አቀፍ ኃይል መሰማራትን ጋዛን በዓለም ሞግዚትነት እንድትመራም የሚያስገድድ ነው ሲል አክሏል። በዓለም አቀፉ ኃይል ለመሳተፍ ፈቃደኛ የሆኑ ሀገሮች መኖራቸው ሲገለጽ አዲስ የፖሊስ ኃይል እንዲመሰረት መንገድ ይከፍታል ነው የተባለው። በመንግስታቱ ድርጅት የአሜሪካ አምባሳደር በበኩላቸው ዓለም አቀፉ ኃይል የጋዛን ወታደራዊ እንቅስቃሴ ማስወገድና የሽብር መሠረተ ልማቶችን የማፍረስ ኃላፊነት እንደተሰጠው ገልጸዋል። የሰላማዊ ፍልስጤማውያንን ደህንነት የማረጋገጥ ዋነኛ ተልእኮ ምክር ቤቱ የፍልስጤም የሰለጠኑ ባለሙያዎችን ያቀፈ የጋዛን መልሶ ግንባታና የሰብአዊ እርዳታ አቅርቦትን የሚቆጣጠር ቦርድ እንዲፈጠር አጽድቋል። ለመልሶ ግንባታው የገንዘብ ድጋፍ ከዓለም ባንክ ይመደብለታል የተባለው ፕሬዝዳንት ትራምፕ የምክር ቤቱን ውሳኔ ታሪካዊ ብለዋል። በተባበሩት መንግስታት ከተላለፉ ታላላቅ ውሳኔዎች አንዱ ሆኖ እንደሚቆጠር ውሳኔው የፍልስጤም ነፃ ሀገርነት ምስረታን እውን ለማድረግ አስተማማኝ መሰረት እንደሚጥል ታምኖበታል። አሜሪካም የፍልስጤም አስተዳደር፣ ግብፅ፣ ቱርክ፣ ሳውዲ አረቢያና ሌሎች የአረብ ሀገሮች ውሳኔው በአስቸኳይ ተግባራዊ እንዲሆን ጠይቀዋል። በዓለም ላይ ከ300 ሚሊዮን የሚልቅ ሕዝብ ለከፋ ረሃብ ተዳርጓል አለ የመንግስታቱ ድርጅት። ድርጅቱ አዲስ ባወጣው ሪፖርት ረሃብ እየከፋ ሲሄድ ለወታደራዊ ግንባታ የሚወጣው ገንዘብም በዚያው መጠን እየጨመረ ነው ብሏል። ባለፉት 10 ዓመታት የዓለም አጠቃላይ ወታደራዊ ወጪ ከ21 ትሪሊየን በላይ ሲሆን ረሃብን ለማስቆም ግን
ከ90 ቢሊዮን ዶላር በታች ይጠይቃል ሲል አነጻጽሯል። በአሁኑ ወቅት በግጭቶች ምክንያት ረሃብ እየተስፋፋ መሆኑን የጠቀሰው ድርጅቱ ለአብነትም የጋዛና የሱዳንን አስከፊ ሁኔታም አንስቷል። በአፍሪካም ከ300 ሚሊዮን በላይ ሕዝብ በቂ ምግብ አያገኝም ያለው ሪፖርቱ እስከ መጪው የፈረንጆች ዓመት አጋማሽ የከፋ ረሃብ ሊገጥማቸው ይችላል የተባሉ 16 ሀገሮች መለየታቸውን ገልጧል። ከነዚህም 6ቱ ሱዳን፣ ፍልስጤም፣ ደቡብ ሱዳን፣ ማሊ፣ ሄይቲና የመን እጅግ ከባድ ረሃብ ሊከሰትባቸው ይችላል ሲል አስጠንቅቋል። ይህ አዋዜ ነው። ምን አይነት የንግድ ሱቅ ይፈልጋሉ? ለወርቅ ቤት፣ ለቡቲክ፣ ለኮስሞቲክስ እና ለስቱዲዮ ለመሳሰሉ የሚሆኑ የንግድ ሱቆችን በአንድ ዓመት ከ6 ወር ሙሉ ለሙሉ አጠናቀን የምናስረክባችሁ እንዲሁም ሬንታል ጋራንቲ፣ ምርትና አገልግሎቱን ማስተዋወቅና ሌሎችን አገልግሎት የሚሰጥ ፕሮፐርቲ ማኔጅመንት ያለው በአይነቱ ለየት ያለ ዘመናዊ የንግድ ሞል በፖስቴሽን ቴክኖሎጂ ታግዘን በ4 ኪሎ አምባሳደር ሞል ጀርባ ከ19 ካሬ ጀምሮ በሽያጭ ላይ እንገኛለን። በተጨማሪ በኢትዮ ሪል ስቴት አዋርድ 2025 በዩኒክ ዲዛይን ተሸላሚ በሆንበት በሳርቤት ሳይታችን ከባለ 1 እስከ ባለ 3 መኝታ እኛው ጋር ያገኛሉ። እንዲሁም በፒያሳ ቴዎድሮስ አደባባይና ወደ አዲሱ ገበያ ሳሬም ሆቴል አጠገብ ከባለ 1 እስከ ባለ 3 መኝታ ማግኘት ይችላሉ። ለበለጠ መረጃ ከታች ባሉ ስልኮች ይደውሉ። አፖያ ፕሮፐርቲስ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ ያስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል